ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የምቀርብላችሁ ጥቅል ጎመን በእንቁላል ነው። ለቁርስ ለፈለጋችሁት ብሬክ ታይም መስራት ትችላላችሁ። እንግዳ ሲመጣባችሁ መስራት ትችላላችሁ። 5-10 ደቂቃ የሚፈጅ ምግብ ነው። በጣም አሪፍ ነው። ምን እንዳሉኝ እንዴት እንደሚሰራ አብረን እናያለን። እሺ እዚህ ጋር ያሉኝ ነገሮች ይገልጻለሁ። እዚህ ጋር ፍሬሽ ሽንኩርት አለኝ፣ እዚህ ጋር 5 እንቁላል አለኝ፣ እዚህ ጋር ጥቅል ጎመን አለኝ፣ እዚህ ጋር ነጭ ሽንኩርት አለኝ፣ እዚህ ጋር ፍሬሽ ቃሪያ፣ እዚህ ጋር ጨው አለኝ። በጣም ትወዱታላችሁ። ምርጥ ነው። ለቁርስ አሪፍ ነው። ወደ አሰራሩ እንሄዳለን። እሺ መጥበሻ ወይም ድስት እንጥዳለን። ከዛ ምን እንጨምራለን? ኦሊቭ ኦይል የተጠቀምኩትኝ ሽንኩርታችንን ነጭ ሽንኩርታችንን እንጠብሳለን ለ3 ደቂቃ። ከዛ ቀጣዩን አብረን እናያለን። በጣም ትወዱታላችሁ። ምርጥና አሪፍ ምግብ ነው። ለቁርስ አብሶ በጣም ቆንጆ ነው። ለሁሉም ለቤተሰብ ሙሉ ይሆናል ማለት ነው። የኔ ልጆች ይወዱታል። እናንተም ለልጆቻችሁ ለቤተሰባችሁ መስራት ትችላላችሁ። በጣም ቀላልና ምርጥ ነው። ከ3 ደቂቃ በኋላ ቀጣዩን አብረን እናያለን። እሺ ያው ነጭ ሽንኩርታችን እየተጠበሰ ይወት እንዴት እንደሚያምር ምን እንጨምራለን? ጥቅል ጎመናችንን ስንከትፈው ደቀቅ ብናደርገው ጥሩ ነው። ለ6-7 ደቂቃ እንጠብሳለን ከዘይቱ ከነጭ ሽንኩርቱ ጋር። ከዛ ቀጣዩን አብረን እናያለን ማለት ነው። በቃ ጎመናችንን እንጠብሳለን ለ6-7 ደቂቃ እሳታችንን ከፍ አድርገን እንጠብሳለን። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ ጥቅል ጎመን ያያችሁ ሲከተፍ በቀጫጭኑ ስለሆነ ልክ እንደ ፓስታ ሆኗል። እንደዚህ ስትከትፉት አሪፍ ይመጣላችኋል። እኔ ጥቅል ጎመኔ በጣም ሲበስል አልወድም። እናንተ እንደፈለጋችሁ ማድረግ ትችላላችሁ። የኔ ክራንቺ ነው። ከዛ ምን እንጨምራለን? ግማሹን ቃሪያ እንጨምራለሁ፣ ጨው እንጨምራለሁ። ከዛ እንቁላሌን እንጨምራለን። እንቁላሉን እንጠብሳለን ለ4-5 ደቂቃ። ከፈለጋችሁ እናንተ እንቁላላችሁን በፈለጋችሁት በጣም መብሰል ካልፈለጋችሁ አለማብሰል ትችላላችሁ። እኔ እንቁላሉ በጣም ሲበስል ነው የምወደው። በቃ ለ5 ደቂቃ አበስለዋለሁ ማለት ነው። እንቁላሉን እሳቴን በመካከለኛ አድርጌ ቀንሰውና ለ5 ደቂቃ ከካቤጁ ጋር እንቁላላችንን ሚክስ አድርገን እናበስላለን። ምርጥና አሪፍ ነው ብታይ ለቁርስ በስማም ለልጆች ለሁሉ ለቤተሰብ ምርጥ ነው። በቃ ይሄን እንጠብሳለን እንዲያርገን። ቀጣዩን አብረን እናያለን። በጠረጴዛ ዙሪያ እንገናኛለን ማለት ነው። እሺ ይኸውላችሁ ጥቅል ጎመን በእንቁላል ይሄን ይመስል ነበር። ለቁርስ ለፈለጋችሁ ሰዓት እንግዳ ሲመጣባችሁ ቶሎ አድርጋችሁ ለመስራት የምትፈልጉ ቶሎ ምግብ እንዲደርስላችሁ ከፈለጋችሁ ቀላልና ሲምፕል በ10 ደቂቃ ውስጥ ሰርታችሁ የምትመገቡት ለፈለጋችሁት ለ3-4 ሰው የሚሆን ምግብ ነው። በጣም ቆንጆ አሪፍ ነው። ሰርታችሁ ተመገቡ። በሌላ ቪዲዮ እስከምንገናኝ ለዛሬ የጥቅል ጎመን በእንቁላል ቪዲዮ ይሄን ይመስል ነበር። ቪዲዮን ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ስራ እስከምንገናኝ ሞክሩት፣ ስሩና ተመገቡ። ይሄ ነበር ቪዲዮዬ። ቻው።